ግብዣ ስጠራ ዕውርና ጉንድሾችን ጥራ ሊመልሱልህ አይችሉም። በሙታን ትንሣኤ ዕለት ይመለስልሃል። ምን ማለት ነው? ከሁሉ ለሚያንስ ለአንዱ ያደረጋችሁት እውነት እላችኋለሁ ብድራታችሁ በሰማይ ታላቅ ነው። ድል ለነሳው ስሜን በግንባሩ እጽፋለሁ። ድል ለነሳው በትረ መንግሥት እሰጠዋለሁ። ድል ለነሳው ማንም የማያውቀው ለእሱ ብቻ የሆነ ስጦታ እሰጠዋለሁ። በአባቴ ቤት አምድ አደርገዋለሁ። ጌታ ኢየሱስን ካመንኩ በኋላ ስለ ስሙና ስለ እግዚአብሔር ቃል መከራ በተቀበልኩበት ልክ የሕይወት አክሊል አለኝ ማለት ነው። በመንግስተ ሰማይ ያለው አንዱ ከአንዱ የሚበልጥበት እንድምታው ምንድን ነው? እሺ የሲኦሉን ጠዋት ለመናገር ሞክሬያለሁ። የመንግስተ ሰማዩ የሽልማትና የብድራት ወንበር ምን ይመስላል? እሱን ነው አሁን የምናጠናው ማለት ነው። ታውቃላችሁ በመጽሐፍ ቅዱስ ሌባ በማይሰርቀው ብል በማይበላው በሰማይ መዝገብ ሰብስቡ። መዝገብ አለ በሰማይ አለ። ከሁሉ ለሚያንስ ለአንዱ ያደረጋችሁት እውነት እላችኋለሁ ብድራታችሁ በሰማይ ታላቅ ነው። ግብዣ ስጠራ ዕውርና ጉንድሾችን ጥራ ሊመልሱልህ አይችሉም። በሙታን ትንሣኤ ዕለት ይመለስልሃል። ምን ማለት ነው? መዝገብ አለ፣ ብድራት አለ። ኦ ጌታ ኢየሱስ ያዕቆብና ዮሐንስ እናት ነኝ። ምንድነው ልመናሽ? አንተ ስትገለጥ ልጆቼ አንዱ በግራ ሌላው በቀኝ እንዲቀመጥ ነዋ። ኦ ግራና ቀኝ ብሎ የለም። በእኔ የሚያምኑ ሁሉ የዘላለም ሕይወት ይሆንላቸዋል አላለም። ልክ ነሽ አለ። ግራና ቀኝ የሚቀመጡ አሉ። ሆኖም በሾርት ከት በጸሎት አይሆንም። ፋይሉ ታይቶ ያኔ የሚሰጠው ነው። ጌታ ኢየሱስ እኮ ነው ያለው። ጌታ ሆይ ሁሉን ትተን ተከተልን፣ ዋጋችን ምን ይሆን? ዋጋችሁ በእውነት እላችኋለሁ ከኔ ጋር በዙፋን ትቀመጣላችሁ። አይደለም? ድል ለነሳው ስሜን በግንባሩ እጽፋለሁ። ድል ለነሳው በትረ መንግሥት እሰጠዋለሁ። ድል ለነሳው ማንም የማያውቀው ለሱ ብቻ የሆነ ስጦታ እሰጠዋለሁ። በአባቴ ቤት አምድ አደርገዋለሁ። ምንድነው የድል ነሺዎች አክሊል? እሱ ነው ዛሬ ላካፍላችሁ የምፈልገው። ስለዚህ ሩጫው ለአንድ መንግስትና ለአንድ ባንዲራ ብንሮጥም እንደ ቀነኒሳ እንደ ኃይሌ ገብረስላሴ አያችሁ፣ ሽልማታቸው ግን እኩል አይደለም። አንዱ ወርቅ ነው፣ አንዱ ሜዳሊያ ነው። በመንግስተ ሰማይ በክርስቶስ የፍርድ ወንበር ፊት ስቆም ብድራቴን የሚያበዛና የሚያሳንሰው ምንድን ነው? እሱ ነው ዛሬ ላካፍላችሁ የፈለግኩት። አንደኛው የሕይወት አክሊላችን የሚመዘንበት ነው። ራእይ ምዕራፍ 2:10 እና ያዕቆብ 1:12 ላይ ነው። ከናንተ እያንዳንዳችሁ ጥቂት መከራ ልትቀበሉ ግድ ነው፣ የሕይወት አክሊል ትቀበላለህና አይዞ የሚል ቃል ተጽፏል። እያችሁ ስለ ስሙና ስለ እግዚአብሔር ቃል መከራ የሚቀበሉ የሕይወት አክሊላቸው በዛው ልክ ይወሰናል። ትንሽ ላብራራላችሁ። በእውነት አሁን ስለ መንግስተ ሰማይ አይደለም፣ ስለ ሲኦልም አይደለም ማወራው። ጌታን አምነው የዳኑ በሕይወት በፍርድ ወንበር ፊት ሲቆሙ ስለሚያገኙት ብድራትና አክሊል ነው። በዛ ማርና ወተት በምታፈሰው ምድር ላይ ያዕቆብ ወንድሞቹን አላቸው በግብፅ ከጽዮን ተራራ ይልቅ ጽኑ ምርቃት እንድመርቃችሁ ልጆቼ ተሰብሰቡ። ሁሉም ልጆቼ ናችሁ ከሮቤል ጀምሮ እስከ ቢንያም። ነገር ግን ልጆቼ ብትሆኑ ምርቃት ልመርቃችሁ። ልክ ነው እኮ ከፓትርያርክ ነው የተወለዳችሁት። የእያንዳንድ የእስራኤል ነገድ አለቆች ናችሁ። ደሞዛችሁ ግን እኩል አይደለም። ሮቤል አልጋይን አርክሰሃልና ክብር ላንተ ይሁን። ስምዖንና ሌዊ ቁጣችሁ ጽኑ ነውና ተበተኑ። ይሁዳ ይሁዳ በትረ መንግሥት ካንተ ይውጣ። ዮሴፍ ትንሹ የፍሬ ዛፍ ነህ አይደለም? አሴር እንጀራ ወፍራም ነው። ልጆቹ አንድ ቢሆኑ ምርቃታቸው እንደ ስራቸው ነው ማለት ነው። ታውቃላችሁ ከነዓን እኮ ወርሰዋል፣ በሙሉ የያዕቆብ ልጆች ወርሰዋል። ነገር ግን ጠጋ ብላችሁ ብታጠኑ ያገኙት ክብርና የተባረኩት በረከት በምድር ላይ እንደ ስራቸው መጠን በአብርሃም እምነትና ለአብርሃም በተገባው ቃል ኪዳን ማርና ወተት የምታፈስ ምድር ቢገቡም ድርሻቸው እኩል አይደለም። ኢየሱስ የመጣው ከይሁዳ ነገድ ነው እንደምታውቁት። ካህናት የመጡት ከሌዊ ነገድ ነው አይደለም? እያንዳንዱን ነገድ ብትመረምሩ የነገዶች አባት የሥራ ውጤት ነው ማለት ነው። ስለዚህ የመንግስተ ሰማይ ምሳሌ እኮ ነው በብሉይ ኪዳን የተጻፈልን። መጽሐፍት ሁሉ ስለ ክርስቶስ ስለሚናገሩ በብሉይ በጥላ ብናጠናውም በአዲስ ኪዳን በአካል ተገልጧል ማለት ነው። ምንድነው በአካል የሚገለጠው? ጌታ ኢየሱስን ካመንኩ በኋላ ስለ ስሙና ስለ እግዚአብሔር ቃል መከራ በተቀበልኩበት ልክ የሕይወት አክሊል አለኝ ማለት ነው።
ይሄ የህይወት አክሊል ኢየሱስን ስናምን የምናገኘው ህይወት ሳይሆን አይደለም፣ ካመንኩ በኋላ ስለ ስሙና ስለ ቃሉ መከራ በተቀበልኩበት ልክ የምቀበለው። ታውቃላችሁ በመጋዝ የተሰነጠቁ የታሰሩ የተገደሉ ስለ ክርስቶስና ስለ ቃሉ በጠባቡ መንገድና በቀጭኑ መንገድና በጠባቡ በር ስጋቸውን በጥርሳቸው ነክሰው ስለ ቃሉ መከራ የሚቀበሉ አሉ። አንዳንዶች ክርስቲያኖች ግን እንደዛ አይደሉ። ትላንት ማታ አዋሳ ሪዞርት ሌዊ ሪዞርት ፓስተር ጌቱ በጣም ጥሩ ራት እየጋበዙኝ፣ ግን ከጋበዘኝ ራት በላይ የመከሩኝ ምክር በጣም ልቤን ነካው። ስለዚህ ቤተክርስቲያን መስራች ከስዊድን ስለመጣው ልጆቹን ይዞ አይደለም ከስንት ዓመት በፊት በድንኳን እየኖረ ይሄን ቤተክርስቲያን ለማቋቋም የከፈተው ትምህርት ቤት የከፈለው ዋጋ፣ በኋላ ልጆቹ ካደጉ በኋላ ስዊድን ሄዱ እና ፓስተር ጌቱን አግኝተው ልጆቹ ምን አሉ? ያንተም ልጆች አንተ እንደኖርክ እንዳይኖሩ አባታችን እዛ ጫካ ወስዶን ብዙ የስዊድን ጓደኞቻችን ይስቁብናል፣ ገበሬ ሁሉ ከጨለማ የመጣችሁ እያሉ አፈርን ብለው በአባታቸው ሲያፍሩ ነበር። ተቆጣቸው። አባታችሁ የሰራው የዘላለም ብድራት ቢገባችሁ ኖሮ ትመኩበት ነበር። ትክክል አይደላችሁም ብዬ የወንጌልን እንድምታና የማይጠፋውን ብድራት ስነግራቸው እንደዚህ ያለኝ ሰው አለቀሰ ብለው ፓስተር ጌቱ ነገሩኝ። በእውነት የእናንተው ፓስተር የሚገርም ነው። ስለ ክርስቶስ ኢየሱስ ሚሽነሪዎች የከፈሉት ዋጋ በምድር ልጆችና እነሱ ዋጋ ቢከፍሉም ኢየሱስ ሲመጣ የህይወት አክሊላቸው ብዙ ነው፣ የማይጠፋና ለዘላለም የሚኖር። ስለዚህ እኮ ነው ሙሴ መከራን ለመቀበል መረጠ። ማንም አላስገድደው። የፈርዖን ልጅ ለመባል መብት አለው። የፈርዖንን ጮማ ለመብላት ቀርቦለታል። ነገር ግን ብድራቱን ትኩር ብሎ ስላየ በፈቃዱ መከራን መረጠ። አብርሃም በድንኳን ለምን ኖረ ታውቃላችሁ? በእጅ ያልተሰራ ከተማ እንዳለችው ከሩቅ አይቷልና። ስለዚህ ነው ጳውሎስ የልቦናችሁ አይኖች በርተው የመጥራቱ ተስፋ ምን እንደሆነ እንድታውቁ ቀንና ሌሊት ጸልያለሁ የሚለው። በእጅ ያልተሰራ ታላቅ ከተማና ብድራት ሐዋርያቱ በብሉይ ነቢያቱ ይሄ ተገብቷቸው ነበር። ወገኖች ሆይ በክርስቶስ ፊት ስንቆም ስለ ስሙና ስለ እግዚአብሔር ቃል የከፈልነው ዋጋ ሚዛን ላይ ይመጣል። ሲኦል አንገባም። የምንቀበለው የህይወት አክሊል ብዛት ግን ስለ እግዚአብሔር ቃል ጸንተን ዋጋ በከፈልነው ልክ ነው። አንዲት ሴት ህይወት ታሪኳን ሰምቼ ልቤን ነካው። በእርግጥ በአይኔ አይቻታለሁ እና ልጅቱ ጴንጤ ነች፣ ቆንጆ ነች፣ መልከ መልካም ነች። መካከለኛው ምስራቅ ለስራ ሄደች። ያው እህቶቻችን እንደሚሄዱ በቅርብ ጊዜ ያ እንደሚቆም ባምንም ለተወሰነ ጊዜ ይሄዳሉ ታውቃላችሁ። እና አንድ ሚሊዮነር ይመስለኛል ከኛ ጋር በእምነት የማይስተካከል ሰው እና ሊቀጥራት ጠራት ማለት ነው። ያው እኔ በህጋዊ መንገድ ነው የመጣሁት፣ ክርስቲያን ነኝ፣ ኢየሱስን ማመልክ ነኝ። ከፈቀድክ ጥሩ ነው፣ ካልፈቀድክ ሌላ ስራ ፈልጋለሁ አለችው። አይ እምነት የግል ነው፣ በእምነትሽ እኔ ጣልቃ አልገባም፣ ገብተሽ ስሪ አላት። እንግዲህ እያጸዳች ልብስ እያጠበች ሽርጉድ ስትል እጅግ መልከ መልካም ስለነበረች የቤቱ ባለቤት አላስቻለው። ስለዚህ ሚስቶቹና ሰራተኞቹ ወጥተው ጭር ሲል የማይገባ ጥያቄ ጠየቃት። አንድ ቀን አብረን እንተኛ፣ እስከ ቅድመ አያትሽ ነፃ የሚያወጣ ብር ሰጥሻለሁ አላት። እኔ እኮ ስገባ ነግሬሃለሁ፣ እኔ የኢየሱስ ነኝ። ይኸውልህ ራሴን ስጋዬን ሸጬ አይደለም እናቴን ነፃ ማውጣው፣ በንጹህ ህሊና ያገኘሁትን ነው። ኢየሱስ አይፈቅድም፣ መጽሐፍ ቅዱስ አይፈቅድም አለችው። ምን ፀሐይ ሲያቃጥለን ኢትዮጵያ ሆቴል ይዘን $100 ስንሰጣቸው እናቃቸው የለም እንዴ? እሱ የራሳቸው ጉዳይ ነው፣ እኔን አይመለከትም። ብራዘር አንቺ ቆራጥና ቆፍጣና ነሽ ለእምነትሽ። አይ እኔ እለቃለሁ ካንተ ጋር ሰራም አለችው። ኖ ሁለተኛ አልጠይቅሽም፣ እዚሁ ስሪ በቃ አቋምሽን አውቄያለሁ አላት። በጣም ጥሩ። ከብዙ ዘመናት በኋላ አላስቻለውም ድጋሚ እና ጭር ሲልለት ድጋሚ ጥያቄ ጠየቃት። የጠየቃት ከባድ ነው። አሁን እንዴት እንደምታሸበሽቢ እንዴት እንደምትዘምሪ አላውቅም። ከብዙ ማመንታት በኋላ ሊጠየቅ የማይገባ ነገር ልጠይቀሽ ነው። ምንድነው የምጠይቀኝ? ላገባሽ ወስኛለሁ።
እኔን አገባሽ ማለት ምን እንደሆነ ትርጉሙ ይገባሻል። መልስሽ ምንድነው አላት። ባለፈው እንተኛ አልከኝ ብለህ ላግባሽ፣ ብርሃን ከጨለማ ምን ብረት አለው? አልሰራም አንተ ጋር። አንድ ቀን እንተኛ እምቢ፣ ላግባሽ እምቢ፣ ዋጋሽን ነው የምሰጥሽ። አንቺ ከማን ትበልጫለሽ? ምን ታደርገኛለህ? ለኤምባሲ ደውላለሁ፣ ስራዬን እቀይራለሁ አለችው። በኋላ በዛ ንግግር ውስጥ ሳታስተውለው ከሱፐርማርኬት ለልጆች ወተት እንድትገዛ ላካት። ፓስፖርቷ ቤት ነው፣ ደሞዟ እሱ ጋር ነው፣ ልብሷ እሱ ጋር ነው። ለብዙ ዓመት የለፋችበትን ሳታገኝ ወተት ለመግዛት ስትወጣ ለሴኩሪቲ ሰዎች ደውሎ አስያዛት። በኢትዮጵያ ኤርላይንስ ዲፖርት አደረጋት አዲስ አበባ። ባዶ መለምለው ይገርማችኋል። ነጠላ ጫማና ሻሽ አድርጋ ከአውሮፕላን ወርዳ ቀጥታ የመጣችው እኔ ያለሁበት ቸርች ውስጥ ነበር። እኔ ሄድኩት በሰውየው ለመገልገል እንጂ ላገለግል አይደለም። በእውነት ቆመ። የተፈተነ ሰው ቆመ። ቅዱሳን ይቅርታ አድርጉልኝ፣ አሁን መንፈስ ቅዱስ ያስቸኮለኝ መልእክት አለ። ገና እንደቆመ ከዚህ አገር ውስጥ እከሊት የምትባይ አሁን ዲፖርት ሆነሽ የመጣሽ ሴት አለሽ፣ ላግባሽ አለ። የኢየሱስ ነኝ አልሽ፣ አብረን እንተኛ አለ። የራስ ጉዳይ አልሽ። ልጄ ሆይ ኮራውብሽ ይልሻል። ብድግ በያለት። ሃሌሉያ። በኋላ እቺን ሴት ለማየት ስንጠራራ ከሰዎች መሃል ብድግ አለች። አንቺን ነው ነይ ይልሻል። ወደሱ እየተራመደች ሳለ መንፈስ ቅዱስ ወረደባት፣ ወደቀች። ሰውየው የቤንዚል ጉድጓድ እንዳለው ነው የተነገረኝ። በኋላ እቺ ምን አይነት አርበኛ ነች አልኩ። ልነግራችሁ አልችልም። ይሄ ዓለም አልተገባቸውም እና ሌጦ እየለበሱ ቅጠል እየበሉ በምድር ሁሉ ዞሩ የተባሉ ኢየሱስ ሲመጣ ብድራታቸው ብዙ ነው። አይደለም ትንሽ ባትና ታክስ እኮ አይደለም ያንቀጣቀጣቸው። ስለ ቃሉና ስለ ኢየሱስ ድርድር የለም። 7 እጥፍ ላነዳው ነው ንጉሥ ሆይ 1000 እጥፍ አንድደው። ንግግር የለም። በመንቀጥቀጥ እኮ አይደለም፣ በፈቃዳቸው ወደ አምላክ ወደ ሰው የጸለየ አንበሳ ጉድጓድ ውስጥ ይጣላል። ዳንኤልም ጽፈቱን አነበበው። ወደ ቤቱ ገብቶ ከአንበሳ አፍ አድነኝ አለ አይልም። ገብቶ ምን አለ? አመሰገነ ይላል። ስለ ኢየሱስ መከራ መቀበል እኮ ብጽዕና ነው። ማንም ተራ ጴንጤ አያገኘውም። ታውቃላችሁ፣ በመከራው ልክ ኢየሱስ ሲመጣ የህይወት አክሊላቸው ልክ ይወሰናል ማለት ነው። እየዘመሩ ነው እኮ የሚሰነጠቁት። ትዝ ይላችኋል ጳውሎስና ሲላስ በብዙ ደበደቡት፣ ራቁቱንም ደበደቡት፣ በግድም ጠርቀው በወህኒ ቤት ጣሉት። አይሁዳዊ እኮ ራቁቱን አይደበደብም። እና ጳውሎስና ሲላስ ግን ከአባቶች ያልበልጥም ውሰደኝ ሲሉ አታዩም። በዜማ ለቀቁት። ስላላመማቸው ነው አይደለም፣ ስለ ስሙ መከራ በመቀበላቸው ደስ እያላቸው ወጡ ይላል። እነ ጴጥሮስ ምድር ተንቀጠቀጠች፣ መንፈስ ቅዱስ ሞላባቸው፣ ኃይሉንም በግልጥ ተናገሩ ይላል። አስገራሚ ነው አይደለም? እኔን እንዲያውም ወደ ላይ አይደለም የምትሰቅለኝ ዘቅዝቀ ስቀለኝ ብሎ ጴጥሮስ በሮም ተዘቅዝቆ በፈቃዱ ነው የተሰቀለው። ይገርማቸዋል። ለምን? ጌታ ሲመጣ ስለ ፍቅር ዋጋ ቢከፍሉ የሚያገኙት ብድራት ግን ወለል ብሎ ነው የታያቸው። በክርስቶስ የፍርድ ወንበር ፊት ምን ይቆማል? በምድር ላይ ስለ ቃሉና ስለ ስሙ የከፈልነው ዋጋ አያችሁ፣ በህይወት አክሊል ውስጥ ሆኖ ወደኛ ይመጣል ማለት ነው። በጌታ በፍርድ ወንበር ፊት ስንቆም ሌላኛው የምናገኘው አክሊል ምንድነው? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24ን ታውቃላችሁ። እንዲያውም አንደኛ ቆሮንቶስ 3:8 ላይ ተጽፏል። እነዚህ የሚሮጡት ታውቃላችሁ፣ ሯጮች ስጋቸውን እየገዙ የሚሮጡ ሁሉ ይሸለማልን? አይሸለምም። እነሱ የሚጠፋውን አክሊል፣ እኛስ የማይጠፋውን አክሊል። ይሄ የማይጠፋ አክሊል ምንድነው? በትጋታችን ልክ የምንቀበለው ነው ማለት ነው። ታውቃላችሁ ኢትዮጵያን በሩጫ የታወቀነን። ሁሉም ሯጮች የፈለጉትን አይበሉም፣ በፈለጉት መጠን አይተኙም። ስጋቸውን በመግዛት ሌሊት ሲሮጡ ነው የምታዩት አይደለም? ለምን ብትል የሚያገኘውን አክሊል ለመጨመር ብሎ ነው ራሱን የሚገዛው። እነሱስ ሜዳሊያ በለው ወርቅ በለው ብር በለው ሁሉም ይጠፋል። እኛስ የማይጠፋውን አክሊል። ይሄ የማይጠፋ አክሊል በምንድን ነው የሚሰጠን? በትጋታችን ልክ ነው። ጴንጤ ሁሉ እኩል ይተጋል? እኩል አይተጋም። ይኸው በእምነት በክርስቶስ ስላጸደቀን ብንድንም በምድር ላይ ግን የጴንጤ ትጋት ሁሉ እኩል አይደለም።
ለእናንተ ምለውን ለሁሉ ላለው ትጉ፣ ተግቶ የሚሻ ያገኘኛል፣ ትጋት የከበረ ሀብት ነው ተብሎ የተጻፈው ለዚህ ነው። ትጋት ምን ማለት ነው ታውቃለህ? እግዚአብሔር በሰጠን ጊዜ ውስጥ የእግዚአብሔርን ሐሳብ ለመፈጸም ዘመኑ ጥቂት ነውና በተጋኑ ልክ በኢየሱስ ፊት ስንቆም ብድራታችን ይወሰናል። የትጋትን 3 መለኪያዎች ልንገራችሁ። ትጋት ምሳሌ 26:13 ላይ ታገኙታላችሁ ክፍሉን። ታካይ ሰው ይላል፣ ትጉ ያልሆነ ሰው አንበሳ በጎዳና አለ ይላል። የት? በቤቱ ተቀምጦ ማለት ነው። ታካይ ሰው ያጋንናል። ውሻውን አንበሳ ይለዋል፣ ዝናቡን በረዶ ይለዋል። በአፉ የሚሰንፍ ይወድቃል እኮ እንደተባለ ነው። አያችሁ፣ የሚታክቱ ሰዎች በኢየሱስ ፊት ሲቆሙ የማይጠፋውን አክሊል አያገኙም። ትጉ ሰዎች አይደለም የማያጋንኑ ናቸው። 10 ሰላዮች ትዝላቸዋል። አማሌቅ ትልቅ ነው፣ እኛ አንበጣንን አንችላቸውም፣ እግዚአብሔር ተቆጣ፣ ምድረ በዳ ቀበራቸው። አያችሁ፣ በከፈሩ የሚሰንፍ ማለት ነው። ሎጥን ይዩት። ሎጥ እኮ የአብርሃምን አምላክ ያህዌን ነው የሚያመልከው። መላእክቶች ከሰዶም ጎሞራ አወጡት፣ እዛ ተራራ ላይ ሂድ አሉት። ሎጥ ምን አለ? አልችልም፣ ሩቅ ነው፣ ከአቅሜ በላይ ነው። እግዚአብሔር ከአቅም በላይ ይፈትናልን? አይፈትንም። ሎጥ አያችሁ ትጉ ስላልሆነ ከአቅም በታች ስለኖረ ከልጆቹ ልጅ ወልዶ አሞንና ሞዓብን የእስራኤል ጠላት ሆኑ ማለት ነው። እንደምታውቁት ቤቱ ተቃጥሎ ነፍሱ ብቻ እንደዳነች ሰው ነው የሎጥ ሕይወት። በጌታ ፊት ሲቆም እንደ አብርሃም በሙላት ወደ እግዚአብሔር መንግስት አይገባም። በእምነት እኮ ገብቷል መንግስተ ሰማይ፣ ጻድቅ እንደሆነ በአዲስ ኪዳን ተጽፏል። ነገር ግን በክብር ስትመዝኑት አብርሃምና ሎጥ ሰማይና ምድር ናቸው። ታካይ ሰው ያጋንናል ይላል። ታካች በር በማጣፊያ ላይ እንደሚዞር አልጋው ላይ ይገላበጣል። መነሳቱ እኮ አይቀርም፣ ግን ጊዜውን ያስተላልፋል። አንተ ታካች ገብረ ጉንዳንን ተመልከታት። በክረምት ዝናብና ጭቃ ሲሆን እግሯና ሰውነቷ ስለማይመጣጠን በ10 ወር በበጋ ወር ስንቅ ታስቀምጣለች። ከገብረ ጉንዳን አትማርም? ታካች እጅን ታጥፋለህ፣ ጥቂት ችጋርና ሰይፍ እንደታጠቀው ወንበዴ ይመጣብሃል። ታካች አልኩት ይላል ምሳሌ ላይ። ታካቾች ወይም ትጋት የሌላቸው ሰዎች በክርስቶስ የፍርድ ወንበር ፊት ሲቆሙ የኖሩት ዘመንና ያፈሩት ፍሬ ሚዛን ላይ ይቀመጣል። ኃይሉ እንደ እድሜው ነውን ይመዘናል ማለት ነው። ለሐዋርያት ሥራ ምዕራፍ 20 ላይ ለኤፌሶን ሽማግሌዎች ከመጀመሪያው ቀን ጀምሮ በገበያ በምኩራብ ከጌታ የተቀበልኩትን ሰጠዋችሁ እንጂ አንዳች አላስቀረውም፣ የማንም ደም ዕዳ የለብኝም፣ ያን ጊዜ አክሊል እቀበላለሁ ይላል። ከመጀመሪያው ቀን ጀምሮ የባከነ ዘመን አይደለም፣ የተገለጡ ነጭ ደብተሮች ሐዋርያው ጳውሎስ የሉት። እያንዳንዱ ቀን በሰማይ ብድራት የተሞላ አክሊል ነው ያለው ማለት ነው። በእምነት ብንድንም በወንበር ፊት ስንቆም አንዱ የማይጠፋ አክሊላችን በትጋታችን ልክ ይመዘናል። ስለዚህ በእጃችን ያለው አገልግሎት ሲመቸን ለጠጥ ብዬ ሲደላኝ አይደለም፣ ሲሰማኝ የማገለግለው አይደለም። ጠዋት ፓስተር ማሙሻ ዶክተር ማሙሻ እንዳለ አይደለም ከጌታ የተቀበልነው ስለሆነ የኛ ስላልሆነ መጋቢዎችን የሚቆጣጠር ጌታ ይመጣል። ያባከነው ወገኖች ወይ ከባድ ነው። ለታመኑት በጥቂቱ ታምናል በብዙ ሰው መሃል ላይ ይባላሉ። ላባከኑት ፊቱ ይከብድባቸዋል። እሺ ጌታ ሲመጣ አንዳንዶች ያለቅሳሉ፣ እንባም ከዓይኖቻቸው ያብሳል። ጥያቄ ልጠይቃችሁ፣ መጀመሪያ ለምን ያለቅሳሉ? ጌታን ስታይ መደሰት መዘመር ነው እንጂ ለቅሶ ምን አመጣው? ሌላው ብድራት ሲሸለም አይደለም። እኔ ግን ብድራት ሳጣ ጸጸት ነው የሚያስለቅሰኝ። መንግስተ ሰማይ ለቅሶ ስለማይፈቀድ የሚሰጥ ቦነስ አንድ ነው። ልጄ ሆይ እንባህን አብስ፣ አይዞህ፣ አለቀ። ድጋሚ እንዳገለግል በምድር ላይ አይልከኝም ማለት ነው። ታውቃላችሁ፣ ያኔ ጸጸት ብቻ ነው። ነፍሴ ትድናለች፣ ግን ቤቱ ተቃጥሎ እንዳመለጠ ሰው ሆናለሁ። ብድራት አክሊል፣ የማይጠፋ አክሊል፣ የህይወት አክሊል አጣለሁ ማለት ነው። እሽቅድምድሙን ተመልከቱት። ስለዚህ ነው ተስፋዬ ጋቢሶ እኮ ዘምሯል። ነፍሴ ወደ አምላኳ ስጋ ወደ አፈሩ ሳይመለስ ሌት ተቀን ተግቼ ስራዬ ልጨርስ። ሲተጉ የሚያገኛቸው ብድራት አላቸው። ለቅሶና ዋይታ እንዳይጠብቀኝ እባክህ አትጋኝ የሚል መዝሙር አለ። ትክክል ነው፣ መጽሐፍ ቅዱሳዊ ነው።
በክርስቶስ የፍርድ ወንበር ፊት ስንቆም አገልጋዮች ልብ ልትሉ ይገባል። በእውነት ደሞዛችን የዕለት እንጀራ እንጂ ብድራታችን አይደለም። እውነተኛ ደሞዝ ክርስቶስ ሲመጣ ነውና በተሰጠን መክሊትና ጊዜ ልንነግድበት እንዲገባ ይሄ ቃል ያሳስበናል ማለት ነው። ታካች ከሌማት እንጀራ ቆርሶ ወጥ ያደርግና ይጎርሰው ዘንድ ይደክመዋል ይላል። ምን ማለት ነው? ይጀምራል እንጂ አይጨርስም። ማቋረጥ ነው፣ ማገባደድ ነው፣ መፈጸም የለም። መጀመር ነው፣ ማገባደድ ነው፣ አይፈጽመውም። ትጎች ግን እንደዚህ አይደሉም። ታውቃላችሁ፣ ርብቃም ከዚህ በፊት ወደፊት ማካፈላት ነች። ጌታዬ ሆይ ጠጣ፣ 10ሩንም ግመል አጠጣልሃለሁ። የሚያስገርም ነው። ወደፊት ማካፈላት ነች። በጣም መወዳት። ሩትም እነሱ ጥቂት እያጨዱ ያርፋሉ፣ እቺ ግን ከማለዳ ከጠዋት ጀምሮ እስካሁን ድረስ አላረፈችም አሉ። የአጫጆች አለቃ ለቦዔዝ አይደለም የቃረመችውን ወቃችው፣ የወቃችውን ተሸከመችው። ከዛስ ለኑሃሚን አፈሰሰችላት። ትጋቷን ይሁን። ትጋት የከበረ ሀብት ነው። ስንት ያባከነው ዘመን እንዳለ ልነግራችሁ አልችልም። ህልም ነው፣ ትንቢት ነው፣ የእግዚአብሔር ቃል ነው። ብዙ ተዝረክርኳል። አንዳንዱ በጣም ትጉ ነው፣ በጊዜ ይነግድበታል። በመክሊቱ 2 ነበር 4 ነበር 8። አንዳንዱ ተኝቶበታል መክሊቱን። ይሄው 1 ነበር ቋጥር ያለው እንካለው እንድትነግድና እንድታተርፍ እንጂ እንድትቋጥር ነው እንደሰጠው። መክሊቴን ለምን እንዲያረግ ጌታውን ተቆጣ ይላል። አየህ፣ ለእያንዳንዳችን እንደ አቅማችን መክሊት እኮ ሰጥቶናል። ትጋት ግን ካላሳየንበት ከባድ ነው ወገኖች።